በእርግጠኝነት ስለ አዲሱ ትሬድ ጂፒቲ ምንም ነገር አልሰማችሁም። እንግዲህ ትሬድ ጂፒቲ ማለት የኤአይ ታይፕ ነው። ነገር ግን ማንኛውንም ኢንፎርሜሽን እንዲሁም አናሊሲስ ስለ ክሪፕቶ መስራት የምፈልጉ ከሆነ የሚሰራላችሁ በጣም ምርጥ ኤአይ ቱል ነው ማለት ነው። ይህ ኤአይ ቱል እንዴት ነው የምናገኘው፣ እንዴት ነው የምንጠቀምበት የሚለውን በዚህ ቪዲዮ አሳያችኋለሁ። ይህ ኤአይ ቱል እንግዲህ ማንኛውንም መረጃ ስለ ክሪፕቶ ማግኘት የምትችሉበት ነው ማለት ነው። ፋንዳሜንታል የሚሆን ቴክኒካል አናላይሲስ እንዲሁም ደግሞ አንዳንድ ፕሬዲክሽኖችን ብትጠይቁት እጅግ በጣም አሪፍና ቀላል በሆነ መልኩ የሚሰጣችሁ ነው ማለት ነው። እንዴት እንደምሰራ በዚህ ቪዲዮ አሳያችኋለሁ። እንግዲህ ዓለም ላይ ካሉ ኤክስቼንጆች ሁሉ በቴክኖሎጂ ባይቢት እንግዲህ ቀዳሚው ነው። ይሄን ሁላችሁም የምታውቁት ጉዳይ ነው። ባይቢት በርካታ ቴክኖሎጂዎችን ሁሌም ያስተዋውቃል። ለምሳሌ ማስተር ካርድን ባለፈው አስተዋውቆ እንደምታውቁት አብዛኛው ሰው አሁን የባይቢት ማስተር ካርድን በመጠቀም ኢንተርናሽናል ግብይቶችን እያደረገ ይገኛል ማለት ነው። አሁን ደግሞ በአይነቱ ለየት ያለ ትሬድ ጂፒቲ የሚባል ፊውቸርን አስተዋውቋል ማለት ነው። ይህ ትሬድ ጂፒቲ እንግዲህ ከላይ መታችሁ ትሬድ ጂፒቲ ብላችሁ ሰርች ብታደርጉ ወይም ደግሞ ትሬድ ብትሉ ይመጣላችኋል ማለት ነው። ይህ ትሬድ ጂፒቲ እንግዲህ በተለይ ክሪፕቶ ላይ በጣም ብዙ እውቀት የሌላቸው ቴክኒካል አናላይሲስ እውቀት የሌላቸው እንዲሁም ደግሞ ፋንዳሜንታል አናሊሲሶችን ማወቅ ስለሚፈልጉ ስለ ኮይኖቹ ምንነት ማወቅ ለምትፈልጉ እያንዳንዱን መረጃ በፊት እነኚህን ሁሉ መረጃዎች ለማግኘት አትሊስት 3-4 ዌብሳይቶችን ማካለል ይጠበቅባችሁ ነበረ። ይህ ትሬድ ጂፒቲ እንግዲህ ባይቢት ያስተዋወቀው ትሬድ ጂፒቲ ሁሉንም ነገር በአንድ ላይ ይዞላችሁ የመጣ ነው ማለት ነው። ሶ ለምሳሌ ዛሬ ስለ ቢትኮይን ፕራይስ ዋጋ መውረድ ማወቅ የምትፈልጉ ከሆነ ለምሳሌ ዋይ BTC price down today ብላችሁ በጠይቁት የቢትኮይን ዋጋ ለምን እንደቀነሰ አጠቃላይ መረጃውን ይሰጣችኋል ማለት ነው። እንግዲህ ይህ ማለት ትሬድ ጂፒቲ ኤአይ የሆነ ወይም በኤአይ ቤዝድ የሆነ የትሬዲንግ ኤድ ነው ማለት ነው። ልክ እንደ ማንኛውም ኤአይ ላይ እንደምትጠቀሙት እንደ ቻት ጂፒቲ እንደሌሎቹ ሁላ ይሄም በትሬዲንግ ዙሪያ ያለ የኤአይ ቱል ነው ማለት ነው። እንደምታዩት እንግዲህ ቢትኮይንስ ፕራይስ ዲክላይን ቱዴይ is primarily derived by a combination of global macroeconomic and geopolitical factors ነው እያለ ነው የቀነሰበት ምክንያት ዘን ያሉትን እያንዳንዳቸው ምን ያህል ፐርሰንት እንደቀነሰ ምን ያክል እንደሄደ እያንዳንዱ መረጃ ይሰጣችኋል ማለት ነው። ስለፈለጋችሁት ኮይን ልጠይቁት ትችላላችሁ። ኦር የኛ ኢንፎርሜሽን በቂ ሆኗችሁ እሺ ኦኬ what will be price of BTC in the next 2 hours በቀጣዮቹ 2 ሰዓታት ውስጥ የቢትኮይን ዋጋስ ስንት ሊደርስ ይችላል ብላችሁ ደግማችሁ መጠየቅ ትችላላችሁ ማለት ነው። in the next 2 hours BTC price is likely to remain under pressure ይላል ወይም ይቀንሳል ቢሪሽ የሆነ ኮንዲሽን አለው እያለ ነው። እዚህ ላይ ግን ጥንቃቄ ማድረግ ያለባችሁ ነገሮች እንግዲህ ሁሉ ጊዜ እሱ የሚለው ነገር ትክክል ነው ብሎ መውሰድ አስፈላጊ አይሆንም። የራሳችሁን እውቀትም መጨመር አስፈላጊ ነው። ነገር ግን አትሊስት ማርኬቶች ለምሳሌ ሰደንሊ ማርኬቱ በጣም ድሮፕ እያደረገ ከሆነ ወይ ያ ኮይን የሆነ ነገር ተፈጥሮበት በጣም እያሽቆለቆለ ከሆነ ምንድነው ምክንያቱ የሚለውንና ምክንያቱን ተረድታችሁ አፋጣኝ የሆነ ውሳኔ ለመወሰን እጅግ በጣም ጠቃሚ ነው ማለት ነው ይህ ትሬድ ጂፒቲ የሚባል። ሌላው እጅግ በጣም አስገራሚው ፊቸር ምንድነው እያንዳንዶቹን ኮይኖች የምትፈልጓቸውን መረጃዎች በኮይኑ ዙሪያ ይሰጣችኋል ማለት ነው ይሄ ትሬድ ጂፒቲ። ለምሳሌ ኦኬቢ የምትለዋን አንዴ ብንነካት ስለ ኦኬቢ ኮይን አጠቃላይ መረጃ ይሰጠናል ማለት ነው። እንደምታዩት እዚህ ጋር አሁን ኦኬቢን ስነካው ኤአይ አሰስመንት ይላል፣ ዘን ኦቨርቪው ይላል፣ ኮሚኒቲ ፈንድራይዚንግ፣ ትሬንድስ፣ ቶክኖሚክስ ይላል። ይህ እነኚህ አምስቱን ነገሮች ስለዚህ ኮይን መረጃ ይሰጣችኋል ማለት ነው አንዷም በነካችሁ ቁጥር። እነዚህ መረጃዎች እንግዲህ ከዚህ በፊት በብዙ ቪዲዮዎች እዚሁ ዩቲዩብ ላይ እንደሰራውላችሁ እነዚህ መረጃዎች ለማግኘት በጣም ብዙ ቦታ መርገጥ ይጠበቅባችሁ ነበር። ለምሳሌ ኦቨርቪውን ነው ኦኬቢን
ኦቨርቪው የሚለውን ታፕ አድርገን ነው። ኦቨርቪውን ስትመለከቱት እንደዚህ ኦኬቢ ኢዝ ኤ ዩቲሊቲ ቶክን ኢሹድ ባይ ኦኬ ብሎክቼን ይላል፣ ወይም የኦኬኤክስ ኮይን ነው ማለት ነው። ሶ 24 ሰዓት ቮሊዩሙ ይሄ ነው። ኮንትራት አድሬሱ ይሄ ነው። ኤክስፕሎር አድሬሱ፣ ኦፊሻል ሊንክስ፣ ሶሻል ሚዲያዎቹን እያንዳንዶቹን፣ ሰርኩሌሽን ሰፕላይ፣ ቶታል ሰፕላይ፣ ማክሲመም ሰፕላይ፣ ኦል ታይም ሃዩ 258 ብር ነበር። ኦል ታይም ሃይ ዴቱ ደግሞ 22 ኦገስት 2025። ይሄ እንግዲህ የምትፈልጓቸው መረጃዎች እንዳለ ታገኛላችሁ ማለት ነው። ከኦል ታይም ሃዩ ምን ያክል ዳውን ሆኖ ነው ያለው የሚለውንም እንደዚሁ ያስቀምጥላችኋል ማለት ነው። ከዛ እነኚህ መረጃዎች ላይ ቆማችሁ እናንተ የራሳችሁን ዲሲሽን መውሰድ ትችላላችሁ። ኮሚኒቲ የሚለውን ደግሞ ብትነኩት ለማንኛውም ኮይን ማለት ነው ስለ ኮሚኒቲው ያለው መረጃ እንዳለ እዚህ ላይ ታገኛላችሁ ማለት ነው። የምትፈልጓቸው መረጃዎች እንዳለ ፈንድሬዚንጉ ምን ያክል ነው የሚለው የሚያሳስባችሁ ከሆነ እያንዳንዱ መረጃ ከነ ፈንድሬዝ ካደረገው ድርጅት ጋራ እንደዚህ የሚያመጣላችሁ ይሆናል ማለት ነው። ቶክኖሚክስን ማወቅ የምትፈልጉ ከሆነ ይኸውላችሁ እንደዚህ ኮሚኒቲ ቢልዲንግ 100% ቶክን አሎክ የተደረገው አማውንት እያንዳንዷን የምትፈልጓቸውን መረጃዎች እንዳለ ይሰጣችኋል ማለት ነው። ይህ ፊውቸር ያለው እንግዲህ የባይቢት አካውንት ነው ወይም የባይቢት ኤክስቼንጅ ነው ማለት ነው። ሊንኩን ከዚህ ቪዲዮ በታች አስቀምጥላችኋለሁ። ባይቢት ከሌላችሁ ሁላችሁም ሊኖራችሁ ይገባል ማለት ነው። ባይቢት the most advanced ቴክኖሎጂ የሚጠቀም የኤክስቼንጅ አይነት ነው። ኢትዮጵያ ውስጥ አይሰራም የሚባለው ደግሞ ውሸት ነው። ሳፋሪኮም ተጠቀሙ፣ ከኢትዮ ቴሌኮም ኔትወርክ ውጪ የሆነ ወይም ቪፒኤን ብትጠቀሙ ባይቢት ይሰራላችኋል ማለት ነው። ሶ ትሬድ ጂፒቲ እንግዲህ በጣም እንደሚጠቅማችሁ ተስፋ እናደርጋለን። በተለይ ለጀማሪዎች አዳዲስ ለሆናችሁ ሰዎች ማንኛውም ነገር የሆነ ጊዜ ሲያጋጥማችሁ ወይም በሆነ ኮይን ላይ ጥርጣሬ ሲኖራችሁ እንግዲህ በትሬድ ጂፒቲ አማካኝነት መጣችሁ ስለዛ ኮይን ያለውን ዲቴል ኢንፎርሜሽን ቻት በማድረግ እዚህ ላይ ገብታችሁ ቻት ቦታው ላይ ቻት በማድረግ የምትፈልጉትን ጥያቄ በመጠየቅ ትሬድ ጂፒቲን በመጠቀም አስፈላጊው መረጃ ማግኘት ትችላላችሁ። ይህ ቪዲዮ እንደተጠቀማችሁ ደግሞ አልጠራጠርም። ስለዚህ እንዲህ አይነት ቪዲዮዎች እና በርካታ ክሪፕቶ ጋር የተገናኙ ኢንፎርሜሽኖችን ለማግኘት እኛን ሰብስክራይብ ማድረግ አትርሱ። ይመቻችሁ።